በኢራን ውስጥ በቅርቡ የተከሰከሰውን ተቃውሞ በመጠቀም አሜሪካና እስራኤል የሀገሪቱን የውስጥ አለመረጋጋት እንደ መልካም አጋጣሚ በመጠቀም ጣልቃ ለመግባትና ወታደራዊ ጥቃት ለመሰንዘር ማቀዳቸው ይታወቃል። ይህንን ተከትሎ በመካከለኛው ምስራቅ ያለው የጦርነት ትኩሳት ከፍ ብሏል። ይሁን እንጂ ሳውዲ አረቢያ በኢራን ላይ ለሚቃጣ ማንኛውም አይነት የአየር ጥቃት የአየር ክልሏን እንደማትፈቅድ በይፋ ማሳወቋ ከፍተኛ መነጋገሪያ ሆኗል። ሳውዲ አረቢያ ኢራን ላይ የሚቃጣን ማንኛውንም አይነት ጥቃት እንደምታወግዝ የገለጸች ሲሆን ግዛቷ ለጦርነት ዓላማ እንዳይውል የአየር ክልሏን ለየትኛውም ወታደራዊ ስምርት ዝግ እንደምታደርግ አረጋግጣለች። ይህ የሳውዲ አረቢያ ውሳኔ የመጣው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንከር ያለ የአየር ጥቃት ፈጽማለሁ የሚል ማስጠንቀቂያ በሰጡበት ወቅት መሆኑ የሪያድን አዲስ ዲፕሎማሲያዊ አቋም የሚያሳይ ነው ሲሉ ብዙዎች ሐሳባቸውን ሰንዝረዋል። ይህ የሳውዲ አረቢያ ያልተጠበቀ አቋም በምዕራባውያንና በአረቡ ዓለም መካከል ያለውን የቆየ ስትራቴጂካዊ ግንኙነት ወደ ሌላ መልክ ሊቀይረው እንደሚችል ይጠበቃል። በቀጠናው የሚታየው የኃይል ሚዛን ወደ አዲስ ምዕራፍ እየተሸጋገረ ነው የሚሉ አስተያየቶች በስፋት እየተነገሩ ነው። ሰላም ለዓለም። በኢትዮጵያ የንጽጽር ዳዕዋ መድረክ ላይ በጽናትና በእውቀት የሚደረገው ጥረት ተጨባጭ ፍሬዎችን ማፍራቱን ቀጥሏል። በወንድሞቻችን ግልጽና ጥበብ የተሞላበት የትምህርት ጉዞ ሳቢያ በርካቶች የነፍሳቸውን ጥያቄ ምላሽ በማግኘት ወደ ኢስላም ጎራ እየተቀላቀሉ ይገኛሉ። ይህ የእውነትና የመረጃ ጉዞ የብዙዎችን ልብ በመንካት ረገድ ትልቅ ሚና እየተጫወተ ሲሆን ዛሬም አንዱን ታላቅ የድል ዜና ይዞልን ብቅ ብሏል። የዚሁ የእውነት ፍለጋ ውጤት አካል የሆነው ወንድማችን ተድላ ዓለምሰገድ በዛሬው ምሽት የእስልምናን ተፈጥሯዊነት በመረዳትና የሻሃዳ ቃሉን በመስጠት የዚህ ታላቅ ቤተሰብ አባል ሆኗል። አሽሃዱ الله إله إلا الله وأشهد أن محمدا عبده ورسوله ተድላ ሆይ ወደ ተፈጥሯዊ ማንነትህና ወደ ነጻነቱ ጎጆ እንኳን በሰላም መጣህ። ይህን ታላቅ የሂዳያ መንገድ ለሰጠህ አላህ ሱብሓነሁ ወተዓላ ላቅ ያለ ምስጋና ይገባው። አላህ ሱብሓነሁ ወተዓላ ለወንድማችን ተድላም ሆነ ለእኛም በዲኑ ላይ ጽናቱን እንዲሰጠን ልባችንንም በእምነት ብርሃን እንዲያጸናልን እንለምነዋለን። ይህ የመረጃና የእውነት ጉዞ ለብዙዎች የነፍስ ነጻነት ሰበብ እንዲሆን እየተመኘን በንጽጽር ዳዕዋው ላይ ለምትለፉ ብርቱ ወንድሞቻችን በሙሉ አላህ ሱብሓነሁ ወተዓላ ላቅ ያለውን ጀዛ ይክፈላችሁ እንላለን። እንኳን ደስ አላችሁ፣ እንኳን ደስ አለህ። አላሁ አክበር። በአዲስ አበባ ከተማ በ2018 በጀት ዓመት የሚጀምር 26 ወራት ውስጥ 7182 ጋብቻዎች በይፋ ሲመዘገቡ በተቃራኒው ከ2400 በላይ የፍቺ ክስተቶች መመዝገባቸውን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የአህዝ በከተማው ያለውን የማህበራዊ መስተጋብርና የቤተሰብ መሰረት ወቅታዊ ሁኔታ የሚያሳይ ሲሆን የምዝገባ ሂደቱን ከቀድሞ በተሻለ ሁኔታ ተደራሽ እየሆነ መምጣቱን ያመለክታል። ከቀረበው የፍቺ ሪፖርት መካከል 1750 የሚሆኑት ክስተቱ በታየበት አጭር ጊዜ ውስጥ የተመዘገቡ ሲሆን ቀሪዎቹ 695 ፍቺዎች ደግሞ ቀደም ባሉ ጊዜያት ተከስተው ምዝገባቸው ሳይከናወን የቆዩ መሆናቸውን ኤጀንሲው ገልጿል። የምዝገባ መጠኑ ከፍ ማለቱ በከተማዋ የፍቺ ቁጥር በከፍተኛ ሁኔታ መጀመሩን ብቻ ሳይሆን ተቋሙ በ11 የፌዴራል መጀመሪያ ደረጃ ፍርድ ቤቶች ባለሙያዎችን በመመደብ የምዝገባ አቅሙን በማሳደጉ የተገኘ ውጤት መሆኑ ተብራርቷል። እነዚህ ወሳኝ ኩነቶች ለሀገር ስልጣዊ ዕቅድና ለፖሊሲ ግብዓት አስፈላጊ ቢሆኑም ቁጥሮቹ ግን የማህበራዊ መስተጋብራችንን መለላትና የቤተሰብ መሰረት መናጋቱን አሳይተዋል። 131 ሕፃናት በጉዲፈቻ ወደ ሌላ አቀፍ ለመሄድ ሲገደዱ በሺዎች የሚቆጠሩት ደግሞ የፍቺ ሰለባ መሆናቸው ለከተማዋና ለሀገሪቱ የነገ ተስፋ ቆም ብሎ ማሰብን የሚጠይቅ ነው።